ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ኢትዮጵያ ውስጥ የምንሰማቸው ነገሮች እውነት ለመናገር በጣም አስደንጋጭ ናቸው። በአንድ ሳምንት ለሁለተኛ ጊዜ የፋኖ ሴት ታጋዮች ላይ የተወሰደው እርምጃ በጣም የሚያስደነግጥ ነው። እንደ አንድ ኢትዮጵያዊ እንዲህ አይነቱን ነገር ከየትኛውም ወገን እንሆን ከገዥም የብልጽግናም ይሁን ከሌላኛው ከየትኛውም ወገን ብንሆን እንዲህ አይነቱ ነገር ሲፈጸም በጣም የሚያስደነግጠን የሚያስቆጣን ሊሆን የሚገባ ነገር ነው። እስቲ እንደው ጠቅለል አድርገ ምን ላይ ነው ያለ ነው? ያሬድ በጣም ያሳዝናል። እንዲህ አይነት ነገር ኢትዮጵያ አልለመድንም፣ ጆሮአችን ሰምቶ አያውቅም። ባለፉት 7 ዓመታት ግን በአብይ አህመድ የስልጣን ዘመን በጣም የሚሰቀጥጡ በጣም የሚያስደነግጡ ዘግናኝ ነገሮችን እየሰማን ነው። አሁን ሰውነታችንም ለመደ መሰለኝ፣ እንደ በፊቱ ብዙም የምንደነግጥ አይደለንም። እስቲ እንዴት አያቸው? በአንድ ሳምንት ለሁለተኛ ጊዜ የሴት ልጅ ጡት ተቆርጦ ተገላለች። ማንም ይፈጽመው እዚህ ላይ ማን ነው የተደረገው? ማን ነው የፈጸመው? እሱ ነገር ወደ ኋላ ላይ እንመጣበታለን። ግን ድርጊቱን እንዴት ነው የምናየው? ያሬድ በዚህ ሳምንት ውስጥ ጥሩ ስሜት ላይ አይደለም ያለውት በግሌ። የሚያሳዝንም የሚያስደነግጥም ነው ነገሩ። ለህዝብ ያልወጡ ወደፊት ይፋ የሚወጡ ሌሎች በጣም ሰቅጣጭ ሆኖ መረጃዎችም አሉ ከመከላከያ ሰራዊቱ ጋር የተያያዙ። እኔ ወደ እነዚህ ወደ አሁን አዲስ ወደ ተከሰቱት ክስተቶች እመጣለሁ። አንድ ዶክመንታሪ ፊልም ላይ የሲቪክ ማህበር የሰብአዊ መብት ድርጅት የቀዳው ኢንተርቪው ነው። ወደፊት ይፋ የሚወጣ ይመስለኛል። ለጊዜው ለህዝብ የተጋራ አይደለም። እኔ ግን ያንን ቪዲዮ የማየትና የምስክርነት ቃል የመስማት እድል ነበረኝና ከሱ ብጀምር የብልጽግና መንግስት ያደራጀው ሰራዊት ምን አይነት ባህሪ እንዳለው ለአድማጮቻችንም ለቀሪውም ዓለም ማሳያ ይሆናልና አንዲት እናት በአማራ ክልልና በትግራይ ክልል አዋሳኝ ቦርደር ላይ ነው የሚኖሩት። እነዚህ ሰዎች ለደህንነታቸው ስፔሲፊክ ቦታውን ከመግለጽ ለጊዜው ቆጠባለሁ። የመከላከያ ሰራዊት አባላት አካባቢያቸውን ይቆጣጠራሉ። በየቤቱ ፍተሻ ያደርጋሉ። ወንዶች እና ባሎቻቸውን ፍለጋ ነው። በኋላ ባሏ አልተገኘም፣ ግን የባሏ ወንድም ቤት ውስጥ አንድ ክፍል ውስጥ እንደዚሁ ተደብቆ ስለነበር ጎትተው ያወጡትና ቤተሰቦቹን ግን ከቤት እንዳይወጡ እናት ከነ ልጇ ቤት ውስጥ እንዳለች በሩ ይዘጋና በመስኮት እያጨለቀች ታያለች። እና እነዚህ የመከላከያ ሰራዊት አባላት ያንን ከቤት ጎትተው ያወጡትን ወጣት በመጀመሪያ በጥይት መተው ይገሉታል። ከዛ በኋላ አንገቱን በያዙት ሰይፍ ይቆርጣሉ። አንገቱን ከተቆረጠ በኋላ በእግራቸው እንደ ኳስ እየተቀባበሉ ጭንቅላቱን እየረገጡ እንደ ኳስ እያጎኑ ሲመቱ እሷ ከቤት ውስጥ ሆና በቀዳዳ እያየች እየጮኸች ካልወጣው እና እኔንም አብረው ይግደሉኝ እያለች ስትታገል ሰዎቹ ቤት ውስጥ ያሉት ሰዎች አንቀው ይዘው እንዳስቆሟት አፏን እንዳፈኑ ሰራዊቶቹ ከሰሙ መተው እንደሚጎዷት ስለምታውቅና ከዛ በኋላ ጭንቅላቱን በእግራቸው ሲጫወቱበት ሲያጎኑት ከቆዩ በኋላ የቤት አጥር ላይ ሰክተውላቸው መሄዳቸውን እቺ እናት እያለቀሰች የምስክርነት ቃሏን ሰጥታለች። ስለዚህ የዛሬዋ ኢትዮጵያ እንዲህ አይነት ስልጠና የተሰጣቸው ልክ ይሄ አንዳንድ የአፍሪካ ሀገራት ውስጥ ያሉ የሬብል ግሩፖች ድራግ እየወሰዱ የሚፈጽሟቸውን የነውር ድርጊቶች ሁሉ የላቅ አስደንጋጭ የሆነ ድርጊት በመከላከያ ሰራዊቱ በትግራዩ ጦርነትም ወቅት ብዙ እንዲህ አይነት እጅግ የሚሰቀጥጡ ለመስማት የሚከብዱ ድርጊቶች በሰሜኑ የሀገሪቷ ክፍል አልፎ አልፎ ኦሮሚያም
ልክ እኮ ታስታውሳለህ መሳይ እናትየውን ልጇ አስከሬንሽ ላይ ተቀመጪ ብለው ኦሮሚያ ክልል ያስገደዷት የመከላከያ ሰራዊት በመንግስት ስር ያሉ የጸጥታ አካላት ናቸውና አሁን ደግሞ እነዚህ ሁለት ሴት ወጣት የአማራ የፋኖ ንቅናቄ አባላት በምርኮኝነት ከተያዙ በኋላ ጡታቸውን መቁረጥ የአንደኛዋን ቪዲዮ ፎቶውን ጭምር አይቼዋለሁ። ምን ወደ አይምሮ ውስጥ የመጣው ነገር አንደኛ ምን አይነት ስልጠና ነው? ምን አይነት ኦሪንቴሽን ነው? ምን አድርጉ ብለው ነው እየላኳቸው ያሉት? ወታደር እንደምታውቀው የያዘው መሳሪያ ያህል ቫልዩ ነው ለአገዛዞቹ ላለቆቹ ያለው። አርግ የተባለው ነው ወታደር የሚፈጽም። አርግ ከተባለው ውጪ ከስንት አንድ ነው ውልፍት የሚሉት እንጂ ብዙ ጊዜ ወታደሮች በአለቆቻቸው በተለይም ዋና ቦታ ላይ ባሉ አለቆቻቸው ከጠቅላይ ሚኒስትሩ እስከ ጦር አዛዦች የሚነግሯቸውንና የሚያዟቸውን ነገሮች ነው የሚፈጽሙት። ስለዚህ ሲልኳቸው ራሱ ዲሁማናይዝድ አድርገው ራሳቸው ወታደሮቹን ከሰውነት ተራ አውጥተው አይምሯቸውን አቃውሰው አበድነው ጨካኝ እንዲሆኑ አድርገው ነው የሚልኳቸው። አንድ ሁለተኛ ሊዋጉ ሊያጠቁት ስለሚሄዱትም ማህበረሰብ የሚነገራቸው ነገር ያንን ህዝብ የሚያጠቁትን ማህበረሰብ ከሰውነት ተራ ውጪ አውጥተው ልክ አውሬ እንደማደን ማለት አውሬ አድነህ ልትበላ ሰውነቱን ትቆራርጣለህ ወይ ሚዳቋ አድነህ ከዛ በጥይት ከገደልክ በኋላ ያንን ሚዳቋ ሰውነቱን ለመቆራረጥ ቆዳውን ለመግፈፍ አትሳሳም። ምክንያቱም የአደኑ ዓላማ ቆራርጠህ ጠብሰህ ልትበላ። ስለዚህ ልክ ከሰውነት ተራ አውጥተው ታርጌት የሚደረገውን ማህበረሰብ እነዚህ ወታደሮች እንደ ሰው እንዲያዩ ሳይሆን አውሬ እንደሚያድኑ አድርገው እንዲያስቡ ጭንቅላታቸውን በዛ ልክ ቀርጸው ስለሚልኳቸው እንዲህ አይነት ተመሳሳይ የጭካኔ አስነዋሪ ተግባሮች በጣም ደጋግመን ልናይ እንችላለን። ካስታወስክ ነቀምት ላይ አንድ የኦርቶዶክስ ቤተክርስቲያን እምነት ተከታይ ወጣት ልጅን ይዘው አደባባይ ላይ የከተማው አደባባይ ላይ ህዝብ በተሰበሰበበት በጠራራ ፀሐይ እንዴት እንደገደሉት እጁን ወደ ኋላ ጠርንፈው አስረው። እነዚህን ማነሳው በምክንያት ነው መሳይ። ቤኒሻንጉል ጉሙዝ ውስጥ ይመስለኛል እንደዚሁ የመከላከያ ሰራዊት አባላት በእጃቸው ስር ያለን አንድ ምርኮኛ ዙሪያውን ከበው በድንጋይ ከቀጠቀጡ በኋላ እንጨት ላዩ ላይ ከምረው በሳት ሲያቃጥሉት የሚያሳይ ቪዲዮ አለ። ስለዚህ እነዚህ ሁሉ ክስተቶች የሚያሳዩህ ወታደራዊ ስልጠናው የራሱን ህዝብ ሊጠብቀው የሚገባውን ህዝብ እንደ አውሬ እንደ ሰው ሳይሆን እንደ አውሬ አይቶ ሄዶ የጭካኔ የመጨረሻውን ጭካኔ እርምጃ እንዲወስድ የሚያደርግ ነው። ትልቁ ነገር ምንድነው? በጣም የሚያሳስበው የሚያሳዝነው አገርን የሚመራ አካል የዓለም አቀፍ ስምምነቶችን የፈረመች ሀገርን የሚመራ አካል ወታደሮቹን በዚህ አይነት መንገድ የአውሬ ስብህና አስለብሶ እንዲህ ያለ ድርጊት መፈጸማቸው በጣም አስደንጋጭ፣ ይሄ ስሜቴን ልግለጽ ብዬ ነው። በጣም አስደንጋጭ አሳዛኝ ነው። ከህግ አንጻር እንዴት ይታያል፣ የፖለቲካ እንድምታው ምንድነው የሚለውን በቀጣይ እንመጣለን። ግን ኢትዮጵያ ምን አይነት አሳሳቢ አሳዛኝ አስፈሪ ሁኔታ ውስጥ እንዳለችና በምን አይነት ሰዎች እጅ እንደወደቀች እንዲህ አይነቱን ወታደር ህዝብ ላይ ያዘመቱ ሰዎች ናቸው የአውሮፓ በአሜሪካ የብሔራዊ ምክክር እያሉ ደግሞ ሽማግሌዎቹን ሽምግልና የሚልኩትና ይሄ የገባንበትን በጣም አደገኛ ሁኔታ ዓለምም እንዴት ሊያየን እንደሚችል ራሱ አላቅም። ግን የመጨረሻው አስፈሪ የመንግስት የአውሬነት መገለጫ ባህሪ ናቸው እነዚህ ድርጊቶች መሳይ።